ሳታስበው የምትኖርበትን አካባቢ ዙሪያውን የማይታይ ግርግዳ ከበበው። ግርግዳው ይነካል እንጂ አይታይም። በመኪና እንኳን የሚሰበር አይደለም። ከግርግዳው ውጪ ሁለት አረጋውያን ባልና ሚስት አሉ፣ ነገር ግን የማይንቀሳቀሱ ናቸው። ይህች ሴት በዚህ ግርግዳ ውስጥ 3 ዓመታትን አሳልፋለች። ተራራውን እየወጣችና እየወረደች ብዙ ብትጓዝም መውጫ አላገኘችም። የከለላት ግርግዳ እንስሳቶችን እንዳይንቀሳቀሱ አያግዳቸውም። እሷ ብቻ ማለፍ አትችልም። ይህች ሴት ወደዚህ ስፍራ የመጣችው ከስራ ባልደረቦቿ ጋር ለቀናት ለመዝናናት ነበር። ከጓደኞቿና ከውሻዋ ጋር በመሆን ወደ ቦታው ያቀናሉ። ማረፊያ ቤታቸው ጋር እንደደረሱም አብረዋት የመጡት የስራ ባልደረቦቿ ለመዝናናት ብለው ይወጣሉ። እሷ ግን በመንገድ እጅጉን ስለደከማት ቤት ውስጥ ማረፍን ትመርጣለች። ውሻዋም አብሯት ይሆናል። በተኛችበትም ኃይለኛ እንቅልፍ ይወስዳታል። በቀጣዩ ቀን ከእንቅልፏ ስትነቃ አብረዋት የመጡት የሥራ ባልደረቦቿ ወደ ማረፊያ ቤቱ አልተመለሱም። አካባቢውም ባልተለመደ መልኩ ጸጥ ብሏል። ይህ ነገር እጅጉን ያስፈራታል። በመቀጠልም ውሻዋን ይዛ ጓደኞቿን ፍለጋ ወጣች። መንገዱን ተከትለው መጓዝም ጀመሩ። በመሃል ውሻው መሄዱን ያቆማል። እሷም ወደፊት እንዲሄድ ለማድረግ ብትሞክርም ሩጦ ይመለሳል። እሷ ግን ወደፊት ጉዞዋን ቀጠለች። ወዲያው ግን ከአንድ የማይታይ ነገር ጋር ትጋጫለች። ከፊት ለፊት ምንም ነገር የለም። በመደናገጥ ስሜት ውስጥ ሆናም በእጇ የተጋጨችበትን መስታወት መዳበስ ጀመረች። ጠፍጣፋና የሚለሰልስ ቢሆንም የማይታይ ነበር። ሙሉ መንገዱንም ሸፍኖታል። እጅጉን በመፍራት ሌላ መውጫ መፈለግ ጀመረች። በፍለጋ ላይ ሳለችም ሁለት አረጋውያን ባልና ሚስት ተመለከተች። ደስ ብሏትም እነሱን መጣራት ጀመረች። ነገር ግን በማይታየው መስታወት ምክንያት ወደ እነሱ መቅረብ አልቻለችም። አተኩራ ስትመለከታቸውም ባልና ሚስቶቹ የማይንቀሳቀሱ ናቸው። መስታወቱን እየመታች ትጮሃለች። ነገር ግን ምንም ያክል ብትጮህ ማንም ሊሰማት አይችልም። ውሃውና ቅጠሎቹ ቢንቀሳቀሱም ሰዎቹ ግን የሚንቀሳቀሱ አልነበሩም። እጅጉን በመፍራትም ውሻዋን ጠርታ ወደ ነበረችበት ማረፊያ ቤት ትመለሳለች። ብዙ መውጫ ብትፈልግም በማጣቷ ለብዙ ጊዜያት ያክል ቆየች። ቀን በቀንም ግርግዳው ከተነሳ በማለት እየሄደች ትፈትሸዋለች። ነገር ግን ግርግዳው አይጠፋም። በአንድ ቀን ሌሊትም ውጭ ያልተለመደ ድምጽ ሰማች። እሷም ቀስ ብላ ወደ ውጭ ለመውጣት ትሄዳለች። በሩን ከፍታም ወደ ውጭ ልትወጣ ስትል የማይታየው ግርግዳ በሯ ላይ ደርሷል። እጅጉን በመደናገጥ ትጮሃለች። በዚህ መሃል ከእንቅልፏ ባና ትነሳለች። ህልም ነበር ያየችው። ወዲያውኑም ህልሟ እውነት ከሆነ ለማረጋገጥ በሩን ከፍታ ቀስ እያለች ትወጣለች። ነገር ግን ህልሟ እውነት አልነበረም። በመቀጠልም ማጉያ መነጽር አንስታ አረጋውያኑን ባልና ሚስቶች ታያቸዋለች። ነገር ግን ከነበሩበት ቦታ አልተንቀሳቀሱም። በመቀጠልም አንድ ሐሳብ መጣላት። ይኸውም በመኪና የማይታየውን መስታወት መስበር ነው። መኪናዋ ውስጥ ገብታም ሙዚቃ በኃይለኛ ከፍታ መንዳት ጀመረች። ወዲያውኑም በኃይል ከመስታወቱ ጋር ትጋጫለች። ነገር ግን መስታወቱ የሚሰበር አልነበረም። እሷ ላይም መጠነኛ ጉዳት ይደርስባታል። አሁን በማይታየው ግርግዳ ከተከበበች 121 ቀን ሆኗታል። የህይወት ታሪኳን እየጻፈች ነው። ውጭ ደግሞ ኃይለኛ ዝናብ እየዘነበ ነው። በመሃል ውጭ አንድ ድምጽ ትሰማለች። ስትወጣም አንዲት ድመት በዝናብ በስብሳ ታገኛታለች። ወደ ቤትም ይዛት ትገባለች። አሁን ከዚህ ሴት ጋር አብረዋት ያሉት አንዲት ላም፣ ውሻና ድመት ብቻ ናቸው። ጊዜ በሄደ ቁጥርም ምግብ እያጠራቸው መጡ። እሷም አደን ማደንና እርሻ ማረስ ጀመረች። ወደ ተራራ ጫፍ በመውጣትም ለላሟ ሳር ታመጣለች። ወቅቱ በጋ በሚሆንበት ሰዓት ደግሞ ተራሮቹን በመዞር መውጫ ትፈልጋለች። ነገር ግን ለረጅም ጊዜያት መውጫ ብትፈልግም ባለማግኘቷ ተስፋ ቆርጣ ራሷን አሳምና መኖር ጀመረች። በአንዱ ቀን ግን በድንገት መኪናዋ ውስጥ ስትገባ ካርታ አገኘች። ይህም ለመውጣት ተስፋ ሰጣት። በቀጣዩ ቀንም ካርታ እያየች ተራራ ተከትላ መሄድ ጀመረች። በመንገዷ ላይም የደረቁ ዛፎች ላይ ልብሶች ተንጠልጥለው አገኘች። ይህም እጅጉን አስፈራት። አልፋውም በጫካ ውስጥ መጓዝ ጀመረች። ቀኑን ሙሉ ከተጓዘች በኋላም አንድ ዛፍ የተሸከመ ትራክተር አገኘች። ለመጠጋት ብትሞክርም አሁንም ከፊቷ የማይታየው ግርግዳ አለ። ብዙ ቦታዎችን ከተጓዘች በኋላም ተስፋ በመቁረጥ ከውሻዋ ጋር መመለስ ጀመረች። ወደ ቤት ከመድረሳቸው በፊት ግን ውሻዋ በድንገት ይሮጣል። እሷም ተከትለው ትሮጣለች። ስትደርስም ከረጅም ጊዜያት በኋላ በህይወት ያለና የሚንቀሳቀስ ሰው ታያለች። ወዲያውኑ ደስ ቢላትም ሰውየው ምንም ሳይል ውሻዋን ይገልባታል። እሷም ወደ ቤት በመግባት መሳሪያውን አውጥታ ሰውየውን ትገለዋለች። ወደ ውሻው ስትጠጋም በመሞቱ እጅጉን ታዝናለች። የገደለችውን ሰውም ከገደል ላይ ተወረውሮና ወደ ቤት ትመለሳለች። በመቀጠልም የህይወት ታሪኳን ትጽፋለች። ይህ የመጨረሻዋ ነው፣ ምክንያቱም ወረቀት አልቆባታል። ይህች ሴትም ከዚህ ቦታ መውጣት እንደማትችል በማወቋ ራሷን አሳምና በታጠረው ቦታ ውስጥ መኖር ስትጀምር ፊልሙ ያልቃል።